እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። እንግዲህ በዚህ ክፍል ላይ ስንመለከት ሐዋርያው ጳውሎስ ለሮም ክርስቲያኖች አንድ ነገር ያሳስባቸዋል። አንድ ነገር ሊነግራቸው ይፈልጋል። ይህም የሚናገረው ነገር ለነዚህ ክርስቲያኖች ወሳኝ የሆነ ነጥብ ስለሆነ በእግዚአብሔር ስም እለምናቸዋለሁኝ ይላል። በእግዚአብሔር ስም እለምናቸዋለሁኝ ምን? ራሳችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ እለምናቸዋለሁ ይላል። እንግዲህ በዘመናቸው ለነዛ ክርስቲያኖች ስለሚያስፈልጋቸው የክርስትና ግዴታ ስለሆነ ጳውሎስ ሕያው መስዋዕት አድርገው ለእግዚአብሔር ሰውነታቸውን እንዲያቀርቡ ሲለምናቸው እንመለከታለን። ወዳጆቼ እግዚአብሔር በዚህ ዘመን የሚፈልገው ነገር ቢኖር ምንድነው? ራሱን ለእግዚአብሔር የሚሰጥ ሰው፣ ራሱን በቃሉ ላይ የሚሰዋ ሰው፣ ራሱን ለእግዚአብሔር መስዋዕት አድርጎ የሚሰጥን አገልጋይ ነው የሚፈልገው። ለምን ሲባል የክርስትና እድገት ክርስትና በራሱ የመስዋዕት ሕይወት ነው። መስዋዕት የመሆን ሕይወት ነው። ለወንጌል መስዋዕት የመሆን ሕይወት ነው። ለእግዚአብሔር ቃል ራስን የማስገዛት የመስጠት የመስዋዕትነት ሕይወት ነው። ወዳጆቼ ብዙ ጊዜ አገልግሎታችን የማይወጣበት ምክንያት፣ አገልግሎታችን የማያድግበት ምክንያት የእግዚአብሔር ቃል ጎሎ አይደለም። የእግዚአብሔር ዕውቀት ጎሎ አይደለም። ዕውቀቱ አለ፣ ቃሉ አለ። ነገር ግን ደግሞ የሰው ልጅ የእግዚአብሔርን ቃል ከሰማ በኋላ ራሱን ሕያውና ቅዱስ መስዋዕት አድርጎ ለእግዚአብሔር ማቅረብ አይችልም። ይሄ ደግሞ የእግዚአብሔር ጸጋ በኃይል በሕይወቱ በአገልግሎቱ እንዳይገለጥ ያደርጋል። ስለዚህ የብዙዎቻችን ችግር የእግዚአብሔርን ቃል እንሰማለን፣ ግን ለቃሉ ምላሽ አንሰጥም። ለእግዚአብሔር ራሳችንን ሕያውና ቅዱስ መስዋዕት አድርገን ማቅረብ አንፈልግም። ወዳጆቼ አባቶቻችን በዘመናቸው ሁሉ የእግዚአብሔር ቃል ብዙም ሳይኖር፣ የእግዚአብሔር ቃል ብዙም ሳይነገር፣ የእግዚአብሔር ቃል ሳይብራራ፣ ልክ እንደዚህ ዘመን ተከታታይ ትምህርት ሳይማሩ፣ ተከታታይ ስብከት ሳይሰበኩ፣ የተለያዩ ማብራሪያዎችን ሳይማሩ፣ ነገር ግን ደግሞ ለእግዚአብሔር ቃል ምላሽ ስለሰጡ ብቻ ራሳቸውን ሕያውና ቅዱስ መስዋዕት አድርጎ በሰሙት ልክ ከቃሉ ጋር ራሳቸውን አዋህዶ ለእግዚአብሔር ስላስገዙ ብቻ የእግዚአብሔር ክብር በየስፍራው በሚንቀሳቀሱበት ስፍራ ሁሉ ይገለጥ ነበረ። ለምን ሲባል ለቃሉ ምላሽ ሰጡ ነበር። ለእግዚአብሔር ራሳቸውን ሰውነታቸውን ሕያውና ቅዱስ መስዋዕት አድርጎ ያቀርቡ ነበር። ለዚህ ነው በዚህ ዘመንም እኛ ከፊታችን ያለውን ክብር ሳይሆን በፊት በአባቶቻችን ዘመን ሲገለጥ የነበረውን ክብር ነው ዛሬም እየተመኘን ክብር ይምጣ እያልን እየጮህን ያለ ነው። አያችሁ አይደለ ወዳጆቼ? እግዚአብሔር የመስዋዕትነትን ሕይወት ይፈልጋል። ሰውነታችንን እንድናስገዛ ይፈልጋል። ሰውነታችንን ሕያውና ቅዱስ መስዋዕት አድርገን እንድንኖር እግዚአብሔር ይፈልጋል። ለዚህ ነው በዚህ ክፍል ላይ ሐዋርያው ቅዱስ ጳውሎስ ወንድሞች ሆይ ይላቸዋል። ወንድሞች ሆይ የምለምናችሁ አንድ ነገር አለ። ዕለት ዕለት ልትፈጽሙት የሚገባ አንድ ነገር አለ። እርሱም ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁኝ ይላል። ይሄ እለምናችኋለሁኝ የሚለውን ቃል ስትመለከቱ ጳውሎስ ይሄ ጉዳይ በጣም ወሳኝ የሆነ ጉዳይ ነው ማለት ነው። ወሳኝ የሆነ ጉዳይ ነው። አሳሳቢ የሆነ ጉዳይ ነው። አስፈላጊ የሆነ ጉዳይ ነው ማለት ነው። ዝም ብሎ አይነት ተራ የሆነ መልእክት አይደለም ማለት ነው። ስለዚህ ወዳጆቼ ራሳችንን ሕያውና ቅዱስ መስዋዕት አድርገን ልንኖር ይገባል። ለእግዚአብሔር ዕለት እየሰዋን ልንኖር ይገባል ማለት ነው። ስለዚህ ክርስቲያን ሊሰራ የሚገባ ስራ አለው ማለት ነው። ክርስቲያን
ሁሌ ዴይሊ ዕለት ሊሰራ የሚገባ ስራ አለው ማለት ነው። ያም ስራ ደግሞ ራሱን ለእግዚአብሔር ማቅረብ፣ ራሱን ለእግዚአብሔር መሰዋት የሁሌ ስራችን ሊሆን ይገባል። የሁሌ ተግባራችን ሊሆን ይገባል። ሁሌ ለእግዚአብሔር ራሳችንን መስዋዕት አድርገን ማቅረብ አለብን ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ሰውነታችሁን ሰው ሲል ስለ የትኛው ሰውነት ነው? ጳውሎስ ሰውነታችሁን ሰው ሲል ስለ የትኛው ሰውነት ነው? ሐዋርያው ቅዱስ ጳውሎስ ሰውነት ሲል ስጋ፣ ነፍስ፣ መንፈስ ያለበትን ሁለንተናችንን ማለቱ ነው። ይህንን ሁለንተናችንን ነው ለእግዚአብሔር ሕያውና ቅዱስ መስዋዕት አድርገን ዕለት ማቅረብ ያለብን ማለት ነው። ሁለንተናችንን ስንል ደግሞ በክርስቶስ ኢየሱስ የዳነውን ማንነታችንን የዳነውን ሁለንተናችንን ነው። አዲሱን የተፈጠረውን አዲስ ሆኖ የተፈጠረውን ዳግም የተወለደውን ማንነታችንን ነው ለእግዚአብሔር ሕያውና ቅዱስ መስዋዕት አድርገን ማቅረብ ያለብን ማለት ነው። ለምን ሲባል እግዚአብሔር የሚፈልገው መስዋዕት ቅዱስ መሆን ስላለበት እግዚአብሔር ቅዱስ ስለሆነ ከኛ የሚፈልገው ቅዱስ የሆነ ነገር ነው። ለዛ ነው ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ የሚለው። ስለዚህ እግዚአብሔር አይታችሁ እንደሆነ በብሉይ ኪዳን ላይ እስራኤላውያን የሚሰውት መስዋዕት ቅዱስ ነው። ለምን? ቅዱስ ስለሆነ እሱ። ስለዚህ እኛም በዚህ በአዲስ ኪዳን ዘመን ዕለት የምንፈጽመው ዕለት የምንሰራው ስራ ቢኖር ራሳችንን ሕያውና ቅዱስ መስዋዕት አድርገን ለቅዱሱ ለእግዚአብሔር ማቅረብ መቻል አለብን። ስለዚህ ልናቀርብ የሚገባ መስዋዕት በክርስቶስ ኢየሱስ ዳግም የተወለደውን የነጻውን የታደሰውን በክርስቶስ ኢየሱስ የዳነውን ማንነታችንን ነው ለእግዚአብሔር ሕያውና ቅዱስ መስዋዕት አድርገን ማቅረብ ያለብን ማለት ነው። ሐዋርያው ቅዱስ ጳውሎስ መስዋዕት አድርጋችሁ ራሳችሁን አቅርቡ ካለ እንዴት ነው መስዋዕት አድርገን እግዚአብሔርን ልናስደስት የምንችለው? እንዴት ነው እግዚአብሔር የሚያሸተውን መስዋዕት፣ የሚቀበለውን መስዋዕት፣ የሚደሰትበትን መስዋዕት ማቅረብ የምንችለው? ለእግዚአብሔር ሕያውና ቅዱስ መስዋዕት ሆኖ ራስን ማቅረብ ማለት ለቃሉ መገዛት ማለት ነው። ለቃሉ በተገዛን ጊዜ ቃሉ ሲቆጣጠረን፣ ቃሉ የበላይ ሲሆን፣ በቃሉስ መኖር ስንችል ለእግዚአብሔር ሕያውና ቅዱስ መስዋዕት ሆነን እየተገዛን ነው ማለት ነው። ራሳችንን መስዋዕት እያደረግን ነው ማለት ነው። ራሳችንን መስዋዕት እያደረግን በሄድን ቁጥር ደግሞ ከኃጢአት እንሸሻለን፣ ከክፉ ነገር እንሸሻለን፣ ከአመፃ እንሸሻለን። ከእያንዳንዱ ከሚመጣብን እዚሽ ምድር ላይ ስንኖር ከሚገጥመን ከክፉ ነገር ሁሉ በሸሸን ቁጥር መስዋዕት እየሆንን ነው ማለት ነው። ከምንሰማው ክፉ ነገር በሸሸን ቁጥር፣ ከምንናገረው መጥፎ ንግግር በሸሸን ቁጥር፣ እንዲሁም ከምንውልበት መጥፎ ስፍራ በሸሸን ቁጥር፣ ከኃጢአት ስፍራ ከኃጢአት ልምምድ ራሳችንን ለእግዚአብሔር ቃል ባስገዛን ቁጥር ለእግዚአብሔር ሕያውና ቅዱስ መስዋዕት ሆነን እያቀረብን ነው ማለት ነው። ከአመፃ ስንርቅ ያንን አመፃ በተውን ጊዜ እግዚአብሔር የኛን ሕይወት ሲመለከት ይደሰታል ማለት ነው። እግዚአብሔር የኛን ማንነት ሲመለከት እውነትም እኛ ከአመፃ እየራቅን ነው ማለት ነው። እውነትም ከኃጢአት እየራቅን ነው ማለት ነው። እውነትም ከሚነገር ከክፉ አንደበት እየራቅን ነው ማለት ነው። ከሚሰማ ከክፉ መልእክቶች እየራቅን ነው ማለት ነው። ስለዚህ በዛ ሰዓት እግዚአብሔር ራሳችንን ሕያውና ቅዱስ መስዋዕት አድርገን እያቀረብን እንደሆነ እግዚአብሔር ሕይወታችንን ሲመለከት፣ እግዚአብሔር ሕይወታችንን ሲያያ፣ እግዚአብሔር እኛነታችንን ሲመለከት በእግዚአብሔር ፊት ለፊት የሚሸት ግሩም መዓዛ ሆኖ እየቀረበ ነው ማለት ነው። እግዚአብሔር እያሸተተን ነው ማለት ነው። እግዚአብሔር እየተመለከተን የኛን ሕይወት እያሸተተ እየተደሰተበት ነው ማለት ነው። ስለዚህ ወዳጆቼ ራስን ሕያውና ቅዱስ መስዋዕት አድርጎ ለእግዚአብሔር ማቅረብ ማለት ከኃጢአት መሸሽ ማለት ነው። ከኃጢአት በሸሸን ቁጥር፣ ከአመፃ በሸሸን ቁጥር፣ ከመጥፎ ነገር በሸሸን ቁጥር
ቁጥር ከማይሆኑ ስጋዊ ምኞት በሸሸን ቁጥር የአዳማዊ ከሆነ ባህሪ በሸሸን ቁጥር አዳማዊ ከሆነ ማንነት በሸሸን ቁጥር የለበስነውን አዲሱን ማንነት አስጠብቀን በአዲሱ ማንነት ውስጥ ራሳችንን እየገለጥን እያጸናን እየኖርን ባለን ቁጥር የክርስቶስን ባህሪ እየገለጥን በኖርን ቁጥር እግዚአብሔር የኛን ሕይወት ሲመለከት እውነትም ቃሉ እንደሚለው እየሆንን ነው ማለት ነው። ቃሉ እንደሚናገረው ራሳችንን በእግዚአብሔር ቃል ሕይወታችንን በእግዚአብሔር ቃል እያዋህድን እየኖርን ነው ማለት ነው። ስለዚህ በዛ ሰዓት እግዚአብሔር ይደሰታል። ሕይወታችንን ሲመለከት እውነትም መልካምና ግሩም መዓዛ ሆኖ በእግዚአብሔር ፊት እየሸተተ ነው ማለት ነው። ስለዚህ እግዚአብሔር ይደሰታል። መስዋዕት ማለት ይሄ ነው ወዳጆቼ፣ ሌላ ነገር አይደለም። ሕይወታችንን በእግዚአብሔር ቃል ውስጥ አዋህደን ስንኖር በእግዚአብሔር ፊት ለፊት ሕያውና ቅዱስ መስዋዕት እየሆንን እየቀረብን ነው ማለት ነው። እግዚአብሔር ሕይወታችንን እያሸተተው ነው ማለት ነው። አያችሁ? አይምሮአችንን፣ አንደበታችንን፣ ጆሮአችንን፣ አይኖቻችንን፣ ማንነታችንን፣ ሁለንተናችንን ሁሉ ለእግዚአብሔር ቃል ስናስገዛ ለእግዚአብሔር መስዋዕት እየሆንን ነው ማለት ነው። በእግዚአብሔር ፊት ለፊት ሕይወታችን እየሸተተ ነው ማለት ነው። ስለዚህ ልክ ኢየሱስ ክርስቶስ ለኛ በእግዚአብሔር ፊት ለፊት ራሱን ሕያውና ቅዱስ መስዋዕት አድርጎ እንዳቀረበ በዛው ልክ እኛም ደግሞ በክርስቶስ ምሳሌነት ራሳችንን ሕያውና ቅዱስ መስዋዕት አድርገን ኢየሱስ ክርስቶስ እንዳቀረበው ሁሉ ለእግዚአብሔር ማቅረብ መቻል አለብን ማለት ነው። ወዳጆቼ ይሄ የመስዋዕት ሕይወት የማንም ሕይወት አይደለም፣ የኛ የግላችን ሕይወት ነው። ማንም በማንም ሕይወት አይኖርም። አያችሁ? በብሉይ ኪዳን ላይ ኢዮብ የሚባል እግዚአብሔር ባሪያ አንድ ቀን ፈተና በደረሰበት ጊዜ ምናልባት ልጆቼ እግዚአብሔርን በድሎ ይሆን ብሎ ስለ ልጆቹ በእግዚአብሔር ፊት መስዋዕት አቅርበዋል። ነገር ግን ይሄ በአዲስ ኪዳን የምንሰዋው መስዋዕት እኛና እኛ ብቻችን የምንሰዋው ነው። አንድ ሰው በግሉ የሚሰዋው ነው እንጂ አንዱ ሌላ ሰው ባቀረበ መስዋዕት የሚኖርበት አይደለም። ራሳችን መስዋዕቱን ይዘን እንሄዳለን፣ ራሳችንን እንሰዋለን። መሰዋያው ደግሞ የእግዚአብሔር ቃል ይሆናል። መስዋዕቱን የሚቀበል ደግሞ እግዚአብሔር ይሆናል ማለት ነው። ስለዚህ በዚህ መንገድ ራሳችንን ሕያውና ቅዱስ መስዋዕት አድርገን ለእግዚአብሔር ማቅረብ አለብን ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ለሮም ክርስቲያኖች እንደተናገረው በዚህ ክፍል ላይ ተንተርሰን ራሳችንን ስንሰዋ ሁለት ነገሮችን እንፈጽማለን፣ ወይንም ደግሞ በእግዚአብሔር ፊት ለፊት ሁለት ነገሮች ይሆናሉ። የመጀመሪያው ደረጃ በዚሁ ክፍል ላይ እንደሚናገረው እግዚአብሔር ይደሰታል ማለት ነው። እኛ ራሳችንን በዚህ መልኩ ሕያውና ቅዱስ መስዋዕት አድርገን ለእግዚአብሔር ስንሰዋ እግዚአብሔር ይደሰታል ማለት ነው። እግዚአብሔርን እናስደስተዋለን። እግዚአብሔር ይደሰታል። እግዚአብሔር የሚደሰትበትን ሕይወት እንኖራለን ማለት ነው። እግዚአብሔር የሚደሰትበትን መስዋዕት እንሰዋለን ማለት ነው። ሁለተኛው ነገር ደግሞ ለአእምሮአችን የሚመች አገልግሎታችንን ወይንም ደግሞ አምልኳችንን እንፈጽማለን ማለት ነው። እግዚአብሔር የሚደሰትበትን ብቻ ሳይሆን እንዲሁም ደግሞ እኛን ሊያስደስት የሚችል ምንም አይነት በማይቆረቁር መልኩ ለእግዚአብሔር አገልግሎታችንን ወይንም ደግሞ አምልኳችንን እንፈጽማለን ማለት ነው። እግዚአብሔር የሚደሰትበትን አምልኮ እናቀርባለን። እኛም ደግሞ የማይቆረቁረንን አምልኳችንን አገልግሎታችንን እንፈጽማለን ማለት ነው። ወንድሞቼ አንድ ነገር ልምከራችሁ፣ እግዚአብሔር ይርዳን። በዚህ ቃል ላይ አንድ ነገር ልምከራችሁ ወዳጆቼ፣ በዚህ ዘመን ላይ ተናጋሪ የሚበዛበት ዘመን ነው። ትምህርት አለ፣ የተለያዩ ትምህርቶች አሉ፣ የተለያዩ ስብከቶች አሉ፣ የተለያዩ አመለካከቶች አሉ። ነገር ግን ደግሞ እንደ እግዚአብሔር ቃል የሚኖር ሰው ነው የታጣው። እግዚአብሔር በዚህ ዘመን የሚፈልገው ትምህርት ብቻ አይደለም። በዚህ ዘመን የሚፈልገው ስብከት ብቻ አይደለም። በዚህ ዘመን ያጣው እግዚአብሔር ራሱን ሕያውና ቅዱስ መስዋዕት አድርጎ የሚኖር ሰው ነው። ስለዚህ ራሳችንን ሕያውና ቅዱስ መስዋዕት አድርገን ለእግዚአብሔር እየሰዋን ልንኖር ይገባል ማለት ነው። ስለዚህ ወዳጆቼ
ክርስቲያን በዚህ መልኩ ሕይወቱን ሊገራና በእግዚአብሔር ፊት ራሱን ሕያውና ቅዱስ መስዋዕት አድርጎ ሊኖር ይገባል ማለት ነው። ወዳጆቼ አንድ ነገር ልበላችሁ። እግዚአብሔር በዚህ ዘመን ምንድነው ያጣው? ምንድነው ያጣው ከሰው ልጅ? ምንድነው ያጣው ከአማኞች ብትሉኝ፣ እግዚአብሔር በዚህ ዘመን ያጣው ነገር ቢኖር ራሱን ለእግዚአብሔር የሚሰዋ ሰው ነው። ራሱን ለእግዚአብሔር የሚሰጥ ሰው ነው። ራሱን ለቃሉ የሚያስገዛ ሰው ነው። እግዚአብሔር ያጣው ነገር ይሄ ነው ወዳጆቼ። ለዛ ነው በዚህ ዘመን የእግዚአብሔር ክብር የማይገለጠው። አያችሁ፣ ብዙ ጊዜ አይታችሁ እንደሆነ አጋንንት ለማስወጣት እንኳን በመከራ ከ3 እስከ 7 ጊዜ በማስጨው ነው። ለምን ሲባል ሰው ራሱን ሕያውና ቅዱስ መስዋዕት አድርጎ ለእግዚአብሔር ስለማያቀርብ። ይሄ ምንድነው? ለእግዚአብሔር ቃል አለመገዛትን የሚያሳይ ነው። ለእግዚአብሔር ቃል ራሱን ሰሚት የሚያደርግ ሰው፣ የሚያስገዛ ሰው፣ የሚታዘዝ ሰው። እንደውም አዲስ ኪዳን በሆነበት ዘመን፣ በዚህ በአዲስ ኪዳን ዘመን ጸጋ የሚባል ነገር እያለ፣ የሚረዳ ነገር እያለ፣ የሚያግዝ መለኮታዊ ኃይል እያለ ለዛ ለጸጋ አለመታዘዛችን የእግዚአብሔር ክብር በኃይል በእኛ ሕይወት ላይ እንዳይሰራ ያደርጋል ማለት ነው። የሚታዘዝ ሰው፣ ለቃሉ የሚታዘዝ ሰው ለእግዚአብሔር ራሱን እየሰዋ ነው ማለት ነው። ለቃሉ የሚታዘዝና ሕይወቱን የሚሰዋ ሰው እግዚአብሔር እንደሚፈልገው እየሆነለት ነው ማለት ነው። ስለዚህ የእግዚአብሔር ክብር ባለመከልከል በዛ ሰው ላይ በሙላት ይገለጣል ማለት ነው። ለዛ ነው ታሪክን ሰምታችሁ እንደሆነ በአባቶቻችን ዘመን ለምንድን ነው የእግዚአብሔር ክብር በሙላት የተገለጠው ብለን ስንጠይቅ አባቶቻችን ምንም አይነት እንደዚህ ዘመን የተብራራ ቃል ባልነበረበት ዘመን፣ ምንም አይነት ትምህርት ባልነበረበት፣ ምንም አይነት ማብራሪያ መጽሐፍ ቅዱስ ባልነበረበት፣ ምንም አይነት የተለያዩ ረጂ የሆኑ መንፈሳዊ አቅማችንን ሊያሳድጉ የሚችሉ የተለያዩ ዕውቀት ሰጪ የሆኑ መጽሐፍቶች በሌሉበት ዘመን ለምንድነው የእግዚአብሔር ክብር ተገለጠባቸው ብለን ስንመለከት፣ ታሪክ ስናጠና ሰዎቹ የሰሟትን አንዲት ቃል የሰሟትን የእግዚአብሔር ቃል ይኖሯት ነበር፣ ይተገብሯት ነበር። መስዋዕት ሆኖ ራሳቸውን ይሰዉ ነበር። በጽድቅና በቅድስና ይመላለሱ ነበር። ለእግዚአብሔር ቃል ራሳቸውን ያስገዙ ነበር። ለእግዚአብሔር ቃል ራሳቸውን ሰሚት ያደርጉ ነበር። ለእግዚአብሔር ቃል ራሳቸውን ያስገዙ ነበር። ለእግዚአብሔር እውነት ይኖሩ ነበር። ለዚህ ባለመከልከል የእግዚአብሔር ክብር በእነሱ ሕይወት ላይ በሚንቀሳቀሱበት ስፍራ፣ በገበያ በከተማ ሁሉ፣ በምስባኮቻቸው ላይ ሁሉ እግዚአብሔር በሙላት ይገለጥ ነበረ። ለምን ሲባል ሕይወታቸው የመስዋዕት ሕይወት ነው። ሕይወታቸው የቅድስና ሕይወት ነው። ሕይወታቸው ለእግዚአብሔር ክብር የመኖር ሕይወት ነው። ሕይወታቸው ለእግዚአብሔር የመለየት ሕይወት ነው። ስለዚህ ወዳጆቼ እግዚአብሔር በዚህ ዘመን ያጣው ነገር ምንድነው ብትሉ እንደ ሮሜ መጽሐፍ ምዕራፍ 12 ቁጥር 1 ላይ ስንመለከት እግዚአብሔር ያጣው ነገር ቢኖር ጳውሎስን ያሳሰበው ጉዳይ ለሮም ክርስቲያኖች በእግዚአብሔር ስም በእግዚአብሔር ርኅራኄ እንዲለምን ያደረገው ነገር ቢኖር በዚህ ዘመን የታጣው ለእግዚአብሔር ራሱን መስዋዕት አድርጎ የሚያቀርብ ሰው ነው እንጂማ የሚናገር ሰው ሞልቷል። ምስባኮቻችን ላይ መድረኮቻችን ላይ የተለያዩ ትምህርቶች አሉ። ቸርቾችም ብዙ ናቸው። ልዩ ልዩ የሆኑ መረዳቶች፣ ልዩ ልዩ ስብከቶች አሉ። ተከታታይ መጽሐፍቶች፣ ተከታታይ የሆኑ ትምህርቶች አሉ። ከዘፍጥረት እስከ ራእይ ተከታታይ የሆነ ትምህርቶች አሉ። እንዲሁም ደግሞ ስብከቶች አሉ። የተለያዩ የፈውስ ፕሮግራሞች አሉ። የተለያዩ ረጂ የሆኑ መንፈሳዊ አቅማችንን ሊያሳድጉ የሚችሉ መጽሐፍቶች አሉ። ነገር ግን ደግሞ ለምንድን ነው የእግዚአብሔር ክብር በሙላት የማይገለጠው ስንል ለካ አባቶቻችን እንደሰዉት አይነት መስዋዕት፣ ራሳቸውን እንደሰጡት አይነት መሰጠት ራሳችንን መስዋዕት አድርገን ስላላቀረብን ነው። ራሳችንን ሕያውና ቅዱስ መስዋዕት አድርገን ለእግዚአብሔር ቃል ስላልሰዋን ነው። ስለዚህ ወንድሞቼ ዕለት ዕለት ለእግዚአብሔር ራሳችንን ሕያውና ቅዱስ መስዋዕት እያደረግን እንኑር እላችኋለሁ። ተባረኩልኝ። ጸጋ ይብዛላችሁ።